ዩቲዩብ ቻናል ይከፈትልን ባላችሁት መልኩ ተከፍቶላችኋል ማለት ነው። ሶ ዛሬ የምናየው ቪዲዮ መስራት እፈልጋለሁ ግን አላውቅበትም። በምንድን ነው የሚሰራው? አብዛኛው ኤዲተሮች ሲሰሩ አያለው ግን ቶሎ አይገባኝም፣ ይፈጥሩብኛል የምትሉ ካላችሁ ይኸው አሁን በሚገርም መልኩ ቀለል አድርጌ በመርፌ ቢሆን አሾልኬ ያስገባላችኋለሁ። ብቻ ቻናል ዝንጅ ሰብስክራይብ ማድረግ እንዳረሱ። ስልካችሁን ፉል ስክሪን ላይ ሰፋ ስታደርጉት በኖርማል ይታያችኋል ማለት ነው። በመጀመሪያ ስልካችሁ ላይ ካፕከት አፕን ኢንስቶል ታደርጋላችሁ ማለት ነው። ከዛ አንድ ጊዜ ነክታችሁ ስትገቡ ኒው ቪዲዮ የሚል ነገር ይመጣላችኋል። ከዛ እሱን ነክታችሁ ደስ ያላችሁን የቀረጻችሁትን ቪዲዮ ነክታችሁ ታስገቡለታላችሁ ማለት ነው። ኤዲት ማድረግ የፈለጋችሁትን ቪዲዮ ማለት ነው። ከዛ እሱን አንድ ጊዜ ነክተን አድ እናደርገዋለን ማለት ነው። ከዛ በዚህ መልኩ መጥቶ ይገባልናል እና ከዛ እሱ ከገባልን በኋላ አክሴፕት ሬሾ የሚላለ ከታች በኩል የቪዲዮ ምን አይነት የዩቱብ ነው ኢንስታግራም ነው ምን አይነት የቪዲዮ ሳይዝ ነው እና አሁን ለምሳሌ በቲክቶክ መልኩ ነው የሚሰራው እና 916 ሚሊዮን ነው መርጥ እዚህ ጋር 916 ሚሊዮን ነው መርጥ ብዙ አይነት አማራጮች አሉ። እሱ ነክቼ ራይት ለዋለ ቪዲዮ ሳይዙ ማለት ነው እዛ ስለሆነ ከዛ እስቲ አሁን ለምሳሌ ቪዲዮ ነው ዝም ብዬ የቀረጽኩት ቪዲዮ ነው እስቲ ላሳያችሁና ኤዲት እና በብዛት እኔን ፏ ከሚያደርጉኝ ነገሮች ውስጥ እሺ ካሜራ ችግር ይስተካከል። አረንጓዴ ችግኝ ያሉበት ቦታ በጣም ያስደስተኛልና ዛሬ እነሱን አሁን ያለሁበትን ቦታ ወዬ ልበላችሁ። ሌትስ ጎ በቃ አቁሙ። ዝም ብሎ የተቀረጸው ቪዲዮ ይሄን ይመስላል ማለት ነው። ከዛ በመጀመሪያ እዚህ ካፕከት የምትል ወተርማርክ ትመጣለች ከቪዲዮ መጨረሻ ላይ እሷን አንድ ጊዜ ነክታችሁ ከስር ዲሊት የሚለውን ንኩ እና ልክ በዚህ መልኩ የተቀረጸው ቪዲዮ ይሄን ይመስላል። በቃ ተበላሽቷል ብቻ እንዳያችሁት ነው እና እስቲ እንዴት እናስተካክላለን እና ትንሽ በጣታችን እያዝን ማለት ልክ ተናግሬ የሳኩበት ቦታ ወይም ደግሞ ካሜራ የተበላሸበት ንግግሬ ግን ከብቶ ምናምን እሱ ቦታ ላይ እናቁማለን። ክራሱ ላይ ከሆነ በኋላ አንድ ጊዜ እሱን ነካውና ከስር ስፕሊት የሚላል አይደል? ከስር ከታች በኩል ስፕሊት የሚለውን አንዴ ስነካ ይቆርጧል። ተቆርጦ ነው ዝም አልተደለም ምንም አልሆነም፣ ግን ዝም ተቆርጦ ነው ዝም ያደረው እንትን የለውም። እና አሁንም ወደ ጎን በኩል እናስተካክል ጋይስ፣ ወደ ጎን አስጠግተን ልክ ተበላሽቶ ከዛ በኋላ እኔ ላይ ተስተካክል አሁንም ስፕሊት የሚለውን ነካል ከተስተካከለበት ሰዓት ጀምሮ ያለው ቦታ ነው። እስቲ ቀድመን ሁላቸውንም ቆረጥ እናደርግ። አሁንም ደግሞ ወደ መጨረሻ አካባቢ አንድ ያልተመቸኝ ደግሞ ሌትስ ጎ ወይም ደግሞ እንያቸው እስቲ ምናምን ካልኩኝ በኋላ ያለውን ቦታ ትንሽ ተበላሽቷል እና እዚህ አካባቢ ከሆነ በኋላ እንደተለመደው ራሱን አንድ ጊዜ ስነኩ ነጭ ይሆናል። ከዛ በኋላ ከስር ስፕሊት የሚለውን እነካለን፣ ተቆረጠልን ማለት ነው። ልክ እንደዚህ ከቆራረጥ ነው በኋላ ከጫፍ ያለችውን የቆረጥናት ማንፈልጋት ነክተን ከስር ዲሊት የምትላለች እሷን ስንነካ ጠፋ ማለት። አሁን እዚህ ጋር መሀሉ ላይ ነበር ማንፈልገው በግራም በቀኝ ቆረጥ ነው። ከዛ መሀሉን አንድ ጊዜ ነክተን ከዛ እንደልካ እስካልደለት ነው ድረስ ምንም ማለት ከስር ዲሊት ትላለች ነክተናት ከስር ዲሊት የሚለው ከዛ ተደለተ ጠፋ። መቁረጡ ብቻ ትርጉም የለውም መደለት አለበት ጋይስ። ልክ ከደለት ነው በኋላ እና አሁን ይሄን ቪዲዮ ምናምን ስታዩት ምንም በቃ ዝም ብሎ ምንም ሳልሳሳት ምናምን የቀረጽኩት ቪዲዮ ምናምን ይመስላችኋል። ግን ኤዲተሮች በብዛት አንዴ በቃ በስንት መከራ ነው በኤዲት ነው የሚያስተካክሉት ጋይስ። ልፋታችን እየተረዳችሁ እና ልክ በዚህ መልኩ እንደዚህ ፏ ካለችልን በኋላ ምንድን ነው የምናደርገው? ሌላ ቪዲዮ መጨመር ያስፈልገናል። ፕላሷ አለች እሷን አንድ ጊዜ ነካትና ሌላ ቪዲዮ ከዛ ሌትስ ጎ ካልኩኝ በኋላ አረንጓዴ አካባቢ ላይ የቀረጽኩት ቪዲዮ አለና እሱን አንድ ጊዜ ነካውና አድ አደርገዋለሁ። እናንተ የተለያየ የቀረጻችሁት ቪዲዮ ሊሆን ይችላል። ለምሳሌ ግዴታ ቪዲዮ ስሩ ማለት አይደለም እና ልክ በዚህ መልኩ መጥቶ ይገባልናል። ከገባ በኋላ አሁንም እንደዚህ ወደ ጎን ምናምን ጠጋ ስናረጋት አለ አይደል? ከሚያምርበት ቦታ ላይ ከዚች ጋር ጀምሮ ነው የሚያምረው ምናምን አለና ራሱን አንድ ጊዜ ነክተነው ከስር ስፕሊት የምትላለች እንደተለመደው ስፕሊት የሚለውን ነካና አሁን በዚህ በኩል ያለው የማንፈልገው ነው መደለት የምፈልገው ነው። ከዛ እሱን አንድ ጊዜ ራሱን ነካውና ነጭ ከሆነልን በኋላ ዲሊት የሚል ነገር ይመጣልን። ከዛ እንደልታለን ጋይስ። የምፈልጉት ነጭ ከሆነላችሁ የባስ እሱ ነው የሚል የማፈልጉትን ንኩት መጀመሪያ። ከዛ አሁን ልክ እዚህ ጋር ጫፍ ደረሰ ዞር ታጠፈ፣ ቦታውም ጨለማ ነው እና አልፈልጉም እዚህ ጋር ከደረሰ አያምርም። ትንሽ ቀስ አድርጌ ወደ ኋላ መልሰዋል ስክሪኑን እየገፋችሁ ጋይስ። ከዛ አንድ ጊዜ ስነኩ ስፕሊት የሚመጣ ተቆረጠ። ከተቆረጠ በኋላ ይሄ የምንፈልገው ፓርት ነው። በዛ በኩል ያለው ማንፈልገው ነው አይደል? ማንፈልገው አንድ ጊዜ ነክተን ነው ከስር ዲሊት የሚለውን ስነካ በቃ ምንም ገራሚ ነው የሚሆነው። አሁንም ፕላሷን ነክተን ሌላ የቀረጽነው ቪዲዮ ይኖራል እና አሁንም ፈልግ ጋር የትኛው ይወያያን ምናምን መረጥ ዘርካችን ላይ አንድ የቀረጽነው ቪዲዮ ነክተናል። ከዛ አድ እናደርገዋለን ማለት ነው። እሺ አሁን ለምሳሌ እቺን ቪዲዮ ላስገባ አለ በለው። አሁን ድጋሚ ጋይስ እየተረዳችሁ እና ልክ እዚህን አድ ካደረግናት አሁን እቺኛው ስትታይ ምናምን በጣም ምርጥ ናት ነው። መቁረጥ ምንም አላስፈልግም። ትንሽ ረዘም ትላለች ግን ሙድ አላት። አያችሁ ምንም የተበላላሽ ነገር ምናምን የላትም። መቁረጥ ካልፈልጋችሁ ማለት አንድ ጊዜ ራሷን ነክቼት ማለት ቢያንስ ፍጥነት ልጨምርለት። ፍጥነት ጨመርኩለት ማለት ለእናንተ በትንሽ ሰከንድ ውስጥ ለእናንተ ቪዲዮ እንዲታይ ይሆናል።
ግን እዚች ጋር ያለውን ደግሞ የሚወስድባችሁ ሰዓት ይቀንሳል። አያችሁ አሁን ይረዝመዋል። ስፒድ የሚለው ውስጥ አንድ ጊዜ ከነካሁት በኋላ ስፒድ የሚለው ውስጥ ገባለሁ፣ ኖርማል የሚለው ላይ ገባለሁ እና ወደዚህ በኩል ባደረግኩት ቁጥር ቪዲዮ ለእናንተ ፈጥኖ ነው የሚታያችሁ። ፈጥኖ ታያችሁ ማለት ለእኔ ደግሞ ቪዲዮ ቶሎ ያልቅ፣ በእናንተ ጊዜ አይወስድባችሁ ማለት ነው ጋይስ። ይሁን ነገር ፈጠን ሲላላያችሁ እንደዛ ነው የሚያደርጉት። የአሁኑን ነው የሚነኩለት። አሁን ለምሳሌ ትንሽ ፈጠን ብሏል። ከዚህም በላይ መፍጠን ይችላል፣ ግን ስለሚደብር ነው ይሄ። አንዳንድ ፊልሞች አይታችሁ ከሆነ ብሎ ያወራሉ። ልክ በአሁኑ መልኩ ነው የሚጨምሩበት ፍጥነት ቶሎ። ከዛ ሌላ አሁንም አድ እያደረግን በቃ እንዳሁን እየቆራረጠ ምናምን እንቀጥላለን ማለት ነው። እስቲ ሌላውን ላሳያቸው። አሁን አደራረጉ አቆራረጡ ምናምን በብዛት የነገርኳችሁ መስለኝና ልክ እንደዚህ ደግሞ ከጨረሰው አይሆነ ቀስ እንዲል ፈለኩኝ። መጨረሻ ልክ እኔ በምገባበት ሰዓት ረጋ እንዲል ፈለኩኝ። ከዛ እዚህ ቸካ ጫፉ ላይ ሆኜ ስፕሊት ብዬ ቆርጠዋለሁ። ልክ እኔ ከገባሁበት ሰዓት ጀምሮ ቀስ እንዲል ማለት ነው ቪዲዮ ጫፏን ትንሽ ጠበብ ላድርጋት ምናምን እቺ ረዘም ብላለች ማጥበብ እንችላለን። ጫፉ ነጯን ነገር ወደ ጎን ጠበብ በቃ እንደዚህ እቺ ቦታ ላይ በቃ ረጋ ብላ እንድታይ ፈለኩኝ። ስፒድ ውስጥ ገባው ኖርማል። አሁን ወደ ተቃራኒ በኩል ነው ማድረገው። ቅድም ወደዛ ነበር ያደርኩት፣ አሁን ወደዚህ አድርገው ትንሽ እዚህ ጋር ረዘመ። ግን ቪዲዮ ደግሞ ለእናንተ ሲታያችሁ ቀስ ይላል። እኔ ያለሁበት ፓርት ረጋ ይላል። አንዳንድ የሆነ ሰው ሲሮጥ ምናምን ስሎ ሞሽን የምታደርጉበት አለ። ለአሁኑ በቃ ስፒድ ኖርማል ነው ከፍታችሁ የምትጎረጉሩት ቦታ ተለማመዱት ጋይስ። እና ልክ በዚህ መልኩ ከሆነልን በኋላ መጨረሻው ደግሞ ጭልም ምልን የሆነ ፊልም ቆይ አንድ ጊዜ ራሱን ነክተነው ምናምን አኒሜሽን የሚል ከስራ አለ። እሱን አንድ ጊዜ ትነኩታላችሁ። ከዚህ ጋር 3 አይነት አማራጭ ኢን አለ፣ አውት አለ እና ኮምቦ አለ ማለት። ከዛ እኛ አውት የሚለው ላይ ነው የቪዲዮ መጨረሻ ላይ ፊልሞች ሲጠፋ ላያችሁ ጨለም ይላል። ከዚህ አማራጭ ደስ ያላችሁ ምረጡ። ቪዲዮ ሲያልቅ ምናምን ነገር እቺን ነው አድርግ። ግን ለቪዲዮ መጨረሻ ላለው ነው እቺን አኒሜሽን የምታስገቡ። ጅምርት ላይ ላለው ባታስገቡ የተሻለ ነውና ልክ ሲያልቅ ምናምን ጨለም ይላል ምናምን ቪዲዮ አለቀ እንደማለት። አይታችሁ ከሆነ ብዙ ፊልሞችም ላይ ያለ እንደዚህ አይነት ነገር እና ወደ ጅምርት እንመለስና እዚች ጋር አሁን ድምጽ አለ። አሁን እዚህ ጋር እኔ የተናገርኩበት ምናምን ከዛ ቦታው ላይ ውሻ እየጮኸ የሆነ ነገር ይሆናል። ከዛ የማይክሮፎን አይከኗ አነካዋታ አውቶማቲካሊ ድምጹን እንዳለ የሁሉንም ያጠፋል። እኔም ለእናንተ ያስረዳሁት የነበረውን ሲቀረጽም የነበረው ከሰው ተጨቃጭቂ ከሆነ አካባቢ ላይ ውሻም እየጮኸ ሊሆን ይችላል፣ ወይ የሆነ ሰው እየተጣላ ሊሆን ድምጽ ይጠፋል። አሁን ለምሳሌ እቺን አንድ ቪዲዮ ነክቼ የማይክሮፎን አይከኗ ነክቼ ማለት ነው ሳያያችሁ ድምጹ ዜሮ ነው። ለምን ሆነ? አውቶማቲካሊ እዛ ጋር አሁን ነካው ተራል የሁሉም ድምጽ ኦፍ እንዲሆን አደረኩት። እያንዳንዱን እየነካው ከማጠፋ ብዬ ማለት ነው። ልክ እንደዛ ከሆነ ደግሞ የኔ ንግግር ደግሞ ለእናንተ መሰማት አለበት። እጄ ብቻ ነው የሚንቀሳቀሰው። ለዛ ስለሆነ አንድ ጊዜ ራሱን ነክቼው የማይክሮፎን አይኮኗን ነክቼ ድምፁን ጨመር አደርገዋለሁ ማለት ጋይስ። እኔ እየተናገርኩ የነበረው ለእናንተ እንዲሰማችሁ። አሁን በዛ በኩል የቆረጥኩት ነበር፣ በዚህም በኩል የቆረጥኩት ያው ዞሮ ኢዲት ላድርግ የቆረጥኩት ነበር። እሱን ለብቻውን ነክቼ የእሱንም ድምፅ መጨመራል። ተቆረጠ ማለት የአንድ በኩሉን ከጨመራችሁ የሁሉም አይጨምርም። የተቆረጠው ለየብቻ ብቻ ነው የምትጨምሩት ጋይስ፣ ይለያሉ። ለዛ በተመሳሳይ መልኩ ድምፃቸውን እንጨምረዋለን እናመሳስላቸዋለን። ከዛ የሌላው ደግሞ ድምፁ ምንም አይሰማ ወይ የሆነ ክላሲካ ምናምን ነገር እንሰጠዋለን እንጂ በቃ ማሰማትም እንችላለን። ግን ይሄ ከዛ ከመሀል ነጭ ነገር አለች የሆነ እንቅስቃሴ ከአንዱ በኩል ወደ አንዱ ሲቀየር ምናምን ያበረ ከዚህ ውስጥ አሁን ደስ ያለን አንም እንቅስቃሴ እናስገባን። ኦል ምትላለች እዚህ ጋር አፕላይ ቱ ኦል ምናምን ምትል ነገር አለ። ለሁሉም ያይሽ መሀል ላይ የካፕከት አይከን አለ ሲቀየር ምናምን ለሁሉም አውቶማቲካሊ እንዲገባለታል። ለብቻው መቀየር እንችላለን፣ ግን አውቶማቲካሊ ምናምን ነገር በጣም ሙድ ያለው ነገር እንዲገባ ነው ያደረኩት እና ለእኔ ተመችቶኛል እና ለሁሉም እንዲገባ አደረኩት። ግን የሁሉንም ስታይሉ መቀያየር ትችላላችሁ እናንተ ስለተመቸኝ አያችሁ። አቀያየሩ ያቢ መስሎ ታይቶኛል እና የኦዲዮ አይኮኗን ነክተን የፋይል አይኮኗን ነክተን ማለት ባክግራውንድ ሙዚክን እናስገባለን። አሁን ለምሳሌ በቪዲዮ መልኩ ላይ ነው ያለው ስልካችን። ይሄን ቪዲዮ ስናስቀው እንደ ኦዲዮ ይጠቀምልናል። ክላሲክ አሁን እኔ እያወራው ወይም ቦታውን ላይ እያሳየው ምናምን ደስ የሚል ክላሲካ ምናምን ሰዎች ሲሰሙ ደስ ይላልና አድ ምናምን አድርጓል። እናንተ ምናልባት ሰርግ ላይ ምናምን የሰርግ ቪዲዮ ኦዲዮ ምናምን ታስገቡለታላችሁ። አሁን እኔ እዚህ ጋር ዝም ብሎ ቲዩቶሪያል ነገር ቦታውን ላሳያችሁ ምናምን ስለሆነ ማለት ነው። ከዛ ልክ በዚህ መልኩ ሆነልን በኋላ እዚች ጋር ድምጻችን የተናገርንበት ቦታ ስትሪቱን ስፕሊት ሚለውን ነክተን ቆርጠዋል። ምን ኦዲዮን ከዛ ኦዲዮን በዚህ በኩል እነካውና ማለት ነው ከስር የማይክሮፎን አይቀናለች እሷን አንድ ጊዜ ነክተን ድምፁን እንቀንሰዋለን። ለምንድን ነው መቀነስ ያስፈልግ? እኔ በምናገርበት ሰዓት የኦዲዮ ድምፁ መቀነስ መቻል አለበት፣ የኔውን ድምፅ እንዳይደርበው ማለት ነው ጋይስ። እኔ እየተናገርኩ እያለ በቃ ቢያንስ ኦዲዮ ድምፁ ትንሽ ቀንስ ማለት አለበት እና ከዛ በኋላ ደግሞ የዛ በኩሉ መጨመር ይችላል ማለት ነው። ከኔው ድምፅ እንትን እንዳያስተጋባ ነው እና በዚህ በኩል ያለውን ደግሞ አንድ ጊዜ ነክተ ነው ከስር እችኛውን አይከን አንድ ጊዜ እነካታለን። ምንድነው እዚህ ጋር ኢን እና አውት አለው። ኢን የሚለው ላይ ስንጨምረው መጀመሪያ ልክ ሲጨምር ድምፁ ቀስ እያለ እየጨመረ ይመጣል። ብዙ ነገሮች የሆነ ነገር ኦዲዮዎች ወይ ሙዚቃዎች ወይ የሆነ ነገሮች ከትንሽ ወደ ትልቅ ነው ድምፁ እየጨመረ በአንድ ምናምን አይልም። ማንኛውም ነገር
ለሰዎች እንትን እንዳይረብሻቸው ምናምን ተብሎ አሁን ለምሳሌ መጨረሻውን አንድ ጊዜ ነክቼ ስፕሊት ብዬ ኦዲዮን እኩል ማድረግ አለብኝ ከቪዲዮ እና ኦዲዮን አንድ ጊዜ ልንካውና የአሁኗን ነገር አንድ ጊዜ ራሷ ላይ እንገባና አውት ሚለውም ላይ አውት ሚለውስ ላይ እንዴት ነው ልክ ሲያልቅ ምናምን ቀስ እያለ ድምፁ እየቀነሰ ቪዲዮም ደግሞ እየጨለመ እንዲመጣ አድርጌው ነበር ጋይስ። ከፍ ይላል ማለት ነው። ይሄኛው አንድ ቪዲዮ ብቻ ነክተን ከስር አጀስት የሚል ነገር አንፈልግ ለጥራት እንደዛ ቆን ለአንዷ ቪዲዮ ብቻ ነው የሚሰጠን እና ኖርማል ጥግ ላይ ሆነን ማለት ነው ከስር ዝም ብሎ አጀስት የሚል ነገር እንፈልጋለን። አጀስት የሚለው ደግሞ ምንድነው የቪዲዮ ኳሊቲ ዝም ብሎ ጥራት ምናምን ነገር አለ አጀስት ምናምን በሱ ላይ ገብተን በቃ ብዙ አይነት እንትኖች አማራጮች አሉ። ከነሱ ውስጥ ካሉት አንዱን እየነካን ደስ እስካለን ደስ እንደ ቦታው ነው። ቦታ አረንጓዴ እስከሆነ ድረስ እንደ አረንጓዴ እኔ ቪዲዮ ስቀርጽ ያን ያክል ኳሊቲ ምናምን አልነበራትም እና የሆነ አይነፋም ነበር በዚህ ሰዓት። ሌሎችም ምንም አይሉም እና ይሄን አድላ አድርገውና ልክ አጭር እየሆነች ለአንድ ቦታ ጫፏን ነጯን ነገር ይዘማ ነው እናስረዝማት። አጭር ከሆነች ለአንድ ቦታዎች ብቻ ነው ኳሊቲ ልሰጥልህ የምችለውና ለሁሉም እንደዚህ እናዳርሰው ረዘም እናደርጋታለን ማለት ጫፏን ይዘን አሁን ለምሳሌ እዚች ጋር ይጥበቅ እንደዚህ እዚች ጋር አሁን ለምሳሌ የሆነ ንግግር ስለዚህ ቦታ መናገር ፈልኩኝ ይሄ ቦታ ይሄ ይባላል ስለዚህ በቃ እንደዚህ አይነት አረንጓዴ አበባዎች ምናምን ከዛው የኦዲዮ አይከን ነክቼ ማለት ነው እዚች ጋር የማይክሮፎን አይከን ከስራለች በቃ እንደዚህ እየተናገራችሁ ቪዲዮን እያያችሁ እናንተ ድምጻችሁን እየተናገራችሁ ምናምን ማስገባት ልትፈልጉ ትችላላችሁ። ወይ ስታዲየም ላይ የሆነ ቪዲዮ ቀርጻችሁ ግን ቤት ከሄዳችሁ በኋላ ይሄ ቦታ በጣም እኔ እኮ ምናምን ብላችሁ ቤት ቁጭ ብላችሁ መናገር ትችላላችሁ። እዛ ስታዲየም ላይ መለፍለፍ ሰው ፊት መለፍለፍ አይጠበቅባችሁ ቪዲዮዎቹን እያያችሁ። አሁን እኔ እዚህ ጋር ሪከርድ እያደረኩ ስለሆነ ነው እምቢ ያለኝ። እሱንም አትርሱ። ሌላ ደግሞ ሳውንድ ኢፌክት የሚል አለ ከታች በኩል እሱን ደግሞ አንድ ጊዜ ነክታችሁት ማለት ነው የተለያዩ ሳውንዶች አሉና ድምጾች በቃ የወፍ የምናምን ያላችሁበት ቦታ በቃ ከቦታቸው አንፃር አሁን እኔ አረንጓዴ ቦታ ስላለው ማለት ነው የሆነ የበርድ ነገር በቃ ወፎች ምናምን ሲሉ ምናምን አላ እሱን ሰርችም ባላደርግ አገኘው ነበር ግን ብላችሁ ሰርች አድርጉና እንደዚህ የሁሉንም በዳርዳር በኩል ትሰሙታላችሁ። ግን ለማስገባት ምናምን ፕላሷን ነው ፕላሷን ስትነኩ ተስማምታችኋል ይገባላችኋል ማለት ነው። ከዛ አሁን እዚህ ከመሀል እንዲጀምሩ ነው የሆነብኝ እና ወደ ጥግ በኩል ከጥግ ጀምሮ ነው እንዲገባ። አሁን ይሄ የወፍ ድምጽ ነው በቃ አሁን ያስገባሁት ዝም ብሎ ሺው ኮፒራይት ምናምን አይደለም በቃ የካፕከት የራሱ በጣታችን ጫን ብለን ወደ ጥግ ስንወስደው እዛ ሄዶ ይቆምልናል ማለት ነው ጋይስ። እና እሱን አንድ ጊዜ ነካውና ስፕሊት የሚለውን ነክቼ ቆርጠዋል። ለምን ከቅድሙ ከድምፁ ቦታ ልክ እንደቅድሙ የማይክሮፎን ነክቼ ማለት ይሄን አጠፋዋለሁ። ምንም ከኔው ድምፅ የወፎች ድምፅ እንዳይደርቡት እዚህ ጋር ንግግር ያለ ጋይስ እሱን ነገር አትርሱ። ለዛ ስለሆነ ንግግር ያለበትን ቦታ እንዳለ እየቆረጥኩኝ ድምፆችን መቀናነስ አለብኝ እኔ በምን። ስለዚህ አሁን ኦዲዮን አንድ ጊዜ ነክቼ ማለት ለምሳሌ እቺን ነገር ማጥፋት የወፍ ድምፅና እኔ የምናገረው ብቻ መሰማት መቻል እንችላለን። እና አንድ ጊዜ እንደዚህ አሁን ተሳስቼ ደለትኩት ነው ወይኔ ያሁኑ ቢኖር እኮ አሪፍ ነበር ብዬ ካሰብኩኝ ምን አድርገዋለሁ ከላይ በኩል የመመለሻ አይከናለች እና እሷን አንድ ጊዜ ክሊክ ሳደርጋት ተመልሶ ይመጣል። አንድ ጊዜ ወደ ኋላ መመለስ እንችላለን። ዝም ብላችሁ እንትን ከማገላበጥ አንድ ጊዜ ወደ ኋላ መመለስ ትችላላችሁ ማለት ነው ጋይስ። እና ድምጾችን ስለቀነስኳቸው ያን ያክል አያሳስብም። እኔም ንግግር ያለ ክላሲክ አለ የወፍ ድምጽ ምናምን ነገር አለው በቃ አቢ ነው መጨረሻው ምናምን አያችሁ በቃ ምንም አይልም። ሲጀመር ረዝሞ ቢሆን ኖሮ ታሳጥሩት ነበር ምንም አልረዘመም ምናምን እና ይሄ አንዱ ክላሲካል ነው አንዱ የወፎች ምናምን ድምጽ ነው። ከዛ ከላይ በኩል ያለው ምንም የለም እዚህ ጋር ንግግር ብቻ ትንሽ አለች እና ይሄን እንትን ይላል እና እንደዚህ የተቆራረጡ ቦታዎች አሉ። እሷ ጫፏ ላይ እንቆምና ምናምን ልክ ሲቀይር ምናምን ሚል ኢፌክቶች አሉ እኮ ቲክቶክ ላይ ምናምን ነገር ሚል በጣም ያበረ። ከዛ ኢፌክት የሚለውን አንድ ጊዜ እንነካለን። ከዛ ላይ ከገባን በኋላ ደግሞ እዚች ጋር ልክ እንደቀድሙ ያን ነገር ምናምን ነገር ብለን እንጽፋለን። አንዳንዴ ባጽፉ ማለስ ግን እኔ አንዳንዶች ስለማውቃቸው ነው ክላሲካዎች ምናምን ሰርች ታደርጋለች። ሰርች ባታደርጉም የሁሉንም አዳምጣችሁ ማግኘት ትችላላችሁ። እና እኔ ከዚህ ውጭ አሁን ላስገባለት ምናምን ልክ ከዚህኛው ወደዚህ ሲቀይር ማለት የሆነ ንፋስ ነገር አለ የሚል ነገር ማለት ነው ጋይስ። እሱን አንድ ጊዜ ነክተን ደግሞ ከስር ዱፕሊኬት ሚላላ ኮፒ ይሆናል። እያንዳንዱን ከማዝ ኮፒ ሆኖ በጣታችን ጫን ብለን ይዘን ሌላ አሁንም የተቆረጠው ቦታ ላይ ወስደን እናስቀምጣታለን። አሁን ከተቆረጠው ወደ አንድ በኩል ሲቀይሩን አኒሜሽን ነበረው እና የአሁኑ ድምጽ ምናምን የሚለው ሲገባ ምናምን በቃ እያበደ እየሆነ ይመጣል ጋይስ። ብዙ ነገር እኮ ነው መፍጠር የምንችለው። አሁን አንዴ ነክተን ዱፕሊኬት ማለት ኮፒ ነው እና እሱን እየነካን በተቆራረጠው ቦታ እያስቀመጥን ምናምን ከዛ እንደዚህ እያደረግን እናሳምረዋልና ኤክስፖርት እናደርገዋለን። እስቲ ለምሳሌ ኤክስፖርት ያደረግነው ቪዲዮ ላሳያችሁ እስቲ። በብዛት እኔን ፏህ ከሚያደርጉኝ ነገሮች ውስጥ አረንጓዴ ችግኝ ያሉበት ቦታ በጣም ያስደስተኛልና ዛሬ እነሱን አሁን ያለሁበትን ቦታ ወዬ ልበላችሁ። ሌትስ ጎ